السلام عليكم ورحمة الله وبركاته. ቤተሰብ እንደናችሁ ከኔ ጋር አልሐምዱሊላህ ደህና ነኝ። እስቲ ዛሬ ደስ የሚል ነገር ላሰማችሁ። እየገለጽ ነው ቁርአን የምቀራው መጀመሪያ ማለት ነው። በጣም ብዙ ልጆች ኮሜንታቸው አስቆኛል። ወላሂ ልጄ እኔ በድን ያልቀልኝ ወላሂ በዘጠኝ ቀን ነው የጨረስኩት። ከኔ በፊት እንዲሁም መድረሳ ውስጥ በ13 ቀን አካባቢ እንደዛ አካባቢ አንድ ሴት ልጅ ነበር። እንግዲህ ወንድማችን ያሲን ማሻአላህ አላህ ይጨምርልህ። ቃይዳቱ አልኑራንያን በጣም ፋስት ተማሪ እንደኔ በጣም ፋስት ተማሪ ቃይዳቱ አልኑራንያን በዘጠኝ ቀን መጨረስ ማለት በጣም ከባድ ነው፣ ግን ፋስት ነህ ማሻአላህ አላህ ይጨምርልህ። አላህ ይጨምርልህ። ቀጣይም እንደገና ደግሞ እህት ወንድሞችህን ወደ መልካም ነገር እየተጣራህ ነው። አላህ ይጨምርህ ማሻአላህ። እንደዚህ ነው መድረሳውም ደግሞ ማሻአላህ እንደዚህ ፈተና ያለው መድረሳ በጣም አሪፍ ነው ለተማሪዎች ጥራትና ብቃትን ይጠብቃል ማለት ነው። ከዛ በመቀጠል እንግዲህ ወንድም ያሰን ቁርአን በስንት ጊዜ አከትማለሁኝ እስቲ ገምቱ ብላል። እሺ ቁርአንን በስንት ጊዜ ነው ያከተምከው ማክተም ትችላለህ ለማለት ቃይዳቱ ኑራንያ እንዴት አድርገህ ነው የቀራኸው? አንድ በተጅዊድ ነው ያለ ተጅዊድ ነው። በተጅዊድ ተቀራው ቃይዳቱ አልኑራንያን መገመት በጣም ቀላል ነው። እስቲ እንዴት አድርገህ ነው የቀራኸው? ማሻአላህ ላይ ጨምረልህ አደርሱ ታሲያ መቼም ቀርተህ እንትን ትለልናለህ ማለት ነው ተለከልናለህ። እሺ አደርሱ ታሲያን ብቻ ተቀራህ መገመት ያቅተን። ከዛ በመቀጠል እንግዲህ እናንተ በስንት ጊዜያችሁ አከተማችሁ ቃይዳቱ አልኑራንያን? አንብቡ ያሲን ትንሽ አንብቡም ስለሚያውቅ የተወሰነ ያው እሱ ያግዘዋል ማለት ነው። ወላኪን ግን ቁርአንን በስንት ጊዜ አከትማለሁ ለሚለው ቃይዳቱ አልኑራንያ በተጅዊድ መቅራት አለበት ማለት ነው። በተጅዊድ ከሆነ በስንት ጊዜ እንደሚያከትም በደንብ አድርጎ ያስታውቃል ማለት ነው። እሺ አንተ ለራስህ ስንት ወር ፈጀብህ እንዳትሉኝ፣ እኔ ለራሴ ስንት ወር እንደፈጀብኝ ልንገራችሁ። 2 ወር ከ15 ቀን ቁርአን እያነበብኩኝ ቁርአን ማንበብ አልስተካከልልኝ ሲል ኡስታዚ ወደ ቃይዳቱ አልኑራንያ የሳበኝ 2 ወር ከ15 ቀን ፈይቶብኛል። እንዴት አድርጎ 2 ወር ከ15 ቀን እንዴት አድርጎ ይፈጃል ብትሉኝ፣ እንዴት አድርጌ እንደቀራሁት ልንገራችሁ። አንደኛ አደርሱል አወል ላይ ቃይዳ ላይ ስማር በማብራሪያ በተጅዊድ ነው። እያንዳንዳቸው ከበስመላው ይጀ ደርሱን ይጀ እስከ 29 ሁሩፎችን አቀማመጣቸውን ሁሉን ነገር ጨርሼ ነው የሄድኩት። እያንዳንዳቸው ብዙ ነገር አለ እዛ ጋር። አደርሱ ሳኒ ላይ እንደገና ደግሞ እዛ የነበሩ ሁሩፎችን የተጣመሩ ሁሩፎችንና ያልተጣመሩ ሁሩፎችን እንዴት አድርጌ መቅራት እንዳለብኝ ተምሬ ነው የሄድኩት። ከዛ እንደገና ደግሞ ቅጥያ የሚቀበሉና የማይቀበሉ ሁሩፎች አሉ፣ እነሱን ተምሬ ነው የሄድኩት። ሁለተኛው እንደገና ደግሞ እዛው አደርሱ ሳኒ ላይ ሁለተኛው ድርስ ላይ ስለ ታመር ቡጣዋ ተምሬ ነው የሄድኩት። እዛ ላይ አንድ ትምህርት ይዤ ሄጃለሁ። ከዛ ቀጠልኩኝና እንደገና ደግሞ ስለ መዱል በደል መጨረሻ ላይ ለምሳሌ ሐምዛ ብለን የምንቀራቸው አይደለም፣ እነዛ ቦታው ላይ ስላገኘሁኝ ወደፊት እንዲቀልህ ተብዬ እዛ ላይ መዱል በደልን ጨርሼ ተምሬ ነው የሄድኩት። መዱል በደል የሚገኘው ግን አደርሱ ታሲያ ላይ አደርሱ ቲስታ ላይ ነው፣ ስድስተኛው ድርስ ላይ ነው የሚገኘው። ስለዚህ እዚህ ቦታ ላይ እንዲቀልህ ወደፊት ያለው እንዳይከብድ ተብዬ እዛ ነው ቦታ ላይ ነው የተማርኩት መዱል በደል። አደርሱ ሳሊስን ደግሞ ስማር እንዴት ነው ቃይዳቱ አልኑራንያን ስቀራ እዛ የተቀመጡ ሁሩፉል ሙቀጣዎችን የተቆራረጡ የአረበኛ ሁሩፎችን በማብራሪያ ላይ ቀራሁት። አንደኛ እነዛ ሁሩፉል ሙቀጣዎች እንደ ብዛታቸው 14 ናቸው። እዛ ተቆጠራቸዋቸው 14 ናቸው። 14ቱ ደግሞ 2 ሐረካ የሚስቡና 6 ሐረካ የሚስቡ ምንም የማይስቡ እየተምሬ ነው የሄድኩት። እንደገና ደግሞ እዛ እንደ ቁርአን ተነግጥማቸው 2 ሐረካ የሚስቡትም 6 ሐረካ የሚስቡትም 14ቱንም በግጥም ተምሬ ነው የሄድኩት። ከዛ በኋላ እንደገና ደግሞ እዛው ላይ ይሄንን ተጨረስኩ በኋላ ስለ መዱል ላዚም ሐርፍ ሙሰቀልና ስለ መዱል ላዚም ሐርፍ ሙኸፈፍ ተማርኩኝ። መዱል ላዚም ሐርፍ ሙሰቀል በቁርአን ላይ የሱራ መክፈቻ ሆኖ በስንት ቦታ ላይ እንደሚመጣ መዱል ላዚም ሐርፍ ሙኸፈፍ እንደገና ደግሞ በስንት ቦታ ላይ እንደሚመጣ ሰዓቱ ስለማይፈጅ ይሄንን ተምሬ ያለፍኩኝ። መዱል ላዚም ሐርፍ ሙሰቀልና መዱል ላዚም ሐርፍ ሙኸፈፍን ተማርኩኝ። ከዛ በመቀጠል እዛው ላይ አሊፍ ላም ሚም የሚለው ላይ አፏን እዛ ላይ ያው ለማብራሪያ ያክል ነው። እዛ ላይ የሚም ሳኪንን ህግ አገኘ ኡስታዙ። የሚም ሳኪንን ህግ እዛ ጋር ሲያገኝ ሚም ሳኪን ስኩን የሆነችው የሚም ሳኪን በቁርአን ላይ ስንት ህግ እንዳላት በሙሉ ተምሬ
ኸርኩኝ ሚም ሳኪንን አደርሱ ሳሊስ ላይ እንግዲህ ያስኩትን ትምህርት ነው አደርሱ ሳሊስ ላይ መዱል ላዚም ሐርፍ ሙሰቀልን መዱል ላዚም ሐርፍ ሙኸፈፍን እንደገና ደግሞ ሁሩፉል ሙቀጣዎችን የሚም ሳኪንን ህግ ጨረስኩኝ አደርሱ ሳሊስ ካና ቀራራቸው እዛ ጋር ስንቀራ ኢኽፋ አለ ኢዝሃር አለ ኢድጋም አለ ያንን ጨርሼርኩኝ ቀጣይ ታች ላይ እንደገና بعد انتهاء من الدرس الثاني والثالث ሚላለ እሱን ተተፈተንኩኝ በኋላ ቀጥታ ወደ አደርሱ ራቢዓ ገባሁኝ እንደውም እዛ ላይ 2 ቀን ተመልሻለሁ አደርሱ ራቢዓ ላይ ከገባሁ በኋላ ሸሁ በሚገርም ሁኔታ ነው ያስቀመጣችሁ ቃይዳቱ ነው መውጫ በخلق ጀመሩ በሸፈታን ጨረሱ ሲያስቀምጡ የخلق ሁሩፎችን ምንድነው የخلق ሁሩፎችን በሙሉ መውጫቸው መخرጃቸውን ተማርኩኝ ሁሩፎቹ እነማናቸው የሚለው መጀመሪያ ላይ 6ቱን ከዛ እንደገና ደግሞ 6 መሆናቸውን ተምሬያለሁ ከዛ የሊሳን ሁሩፎችን እንደገና ደግሞ 18ቱን ተምሬያለሁኝ ከነ መውጫቸው ከዛ ሸፈታን በጡ ሸፈታና ሸፈታንን ተምሬያለሁኝ አደርሱ ራቢዓ ላይ አሁን አደርሱ ራቢዓ ላይ ገና ነኝ መخرጅን ተተማርኩ በኋላ ሲፋን ተማርኩኝ ሲፋ ማለት የሁሩፉን ባህሪና መውጫውን ተምሬያለሁኝ ባህሪውን ተምሬያለሁኝ መውጫ መጀመሪያ ተማርኩኝ ከዛ ባህሪን ተማርኩኝ ከባህሪ በኋላ እንደገና ደግሞ ተቃራኒ ያላላቸውና ተቃራኒ ያላቸውን ሁሩፎች ተማርኩኝ ከዛ በኋላ ደግሞ አደርሱ ራቢዓ ላይ ነው ከተቃራኒና ተቃራኒ ያላቸውና የሌላቸውን ከተማርኩ በኋላ 28ቱን የአረበኛ ሁሩፎች ሲፋ አንድ ሁሩፍ ስንት ባህሪ እንዳለው በሙሉ ተማርኩኝ 28ቱን የአረበኛ ሁሩፎች ሲፋቸውን ተፈተንኩኝ ሲፋን ተፈተንኩ በኋላ ወደ ሙተማሲል ገባሁኝ ሙተማሲል ተመሳሳይ የሆኑ ሁሩፎችን ለምን ታውቁታላችሁ በቁርአን ላይ እንዴት እንደሚቆሩ ተዛ በሲፋን በመخرጅ ተመሳሳይ የሆኑ ሁሩፎች እንዴት እንደምንቀራቸው ተዛ በኋላ ወደ ሙተጃኒሳይን ገባሁኝ በባህሪ በመውጫ አንድ ሆኖ በመخرጅ የሚለያዩ የአረበኛ ሁሩፎችን በመخرጅ አንድ ሆኖ በሲፋ የሚለያዩ ሁሩፎችን ተማርኩኝ እያንዳንዱ በቁርአን ላይ ማለት ነው ከዛ ምን ተማርኩኝ ሙተቋሪብ ተቀራራቢ ያላችሁ ሁሩፎችን ተማርኩኝ ከዛሳ በአንድ ቃል በሁለት ቃል ከዛ ቀጠልኩና ወደ ምን ወደ ካንዲ ክፍልና ከሁለት ክፍል የሚለውን ተቀራራቢ ያላቸውንም እነሱን ተምሬያለሁኝ ቪዲዮ እያጠራኝ ስለሆነ ማለት ከዛ በኋላ አደርሱ ራቢዓ ላይ ነው አሁንም ስለ ሙተበዒድ ተማርኩኝ ሙተበዒድ ዘጋሁኝ ከዛ ምን ጨረስኩኝ በሐርፍ ራ ህግ ጨረስኩኝ ሐርፍራን የሐርፍራን ህግ ተጨረስኩ በኋላ ሙሉ አደርሱ ላወል አደርሱ ثاني አደርሱ ثالث አደርሱ ራቢዓ ሙሉ ፈተና ተፈተንኩኝ ከዛ ይሄን ፈተና ታለፍኩኝ በኋላ አደርሱ الخامس ገባሁኝ አደርሱ الخامس ላይ ስገባ ስለ ተንዊን ነው የተማርኩት ስለ ተንዊን በደንብ ሆነ ተማርኩኝ ከዛ በኋላ ወደ አደርሱ ስለ ተንዊን ተጨረስኩ በኋላ በደንብ አድርጌ ተንዊን ተጨረስኩ በኋላ ወደ የቀርኩኝ ወደ አደርሱ ሳዲስ ከርኩኝ 6ኛው ደርስ እንደገና ደግሞ እዛ ላይ ስለ መዱል በደል ወህ ከኋላ የተማርኩት አለ ሰዓቱም እያለቀ ነው መሰለኝ ሙሉውን ዩቲዩብ ላይ ታገኙታላችሁ በዚህ መሰረት ነው የተማርኩት አንተሳ እንዴት አድርገህ የተማራችሁት እናንተሳ እንዴት አድርጋችሁ የተማራችሁት